ሰላም እንኳን ወደ እርምጃ ዩቲዩብ ቻናል በደህና መጡ። የእውቀት የሐሳብ የመፍትሄ ምንጭ። ዛሬ ብዙ ሰዎች አሁንም የሚያምኑባቸው 5 የተለመዱ የጤና የተሳሳቱ አመለካከቶች ወይም አፈ ታሪኮችን እንወያያለን። እነዚህ የተሳሳቱ ግንዛቤዎች ምንም ጉዳት የሌላቸው ሊመስሉ ይችላሉ፣ ነገር ግን በአንዳንድ ሁኔታዎች ጤናችንን ሊጎዱ አልፎም ተርፎም ሕይወትን ለአደጋ ሊያጋልጡ ይችላሉ። እስኪ እውነታውን ከተሳሳቱ አመለካከቶች አንጻር እንያቸው። የተሳሳተ አመለካከት ቁጥር 1 አንቲባዮቲክስ ወይም የባክቴሪያ መድኃኒቶች ማንኛውም በሽታ ያድናሉ። ነገር ግን ይህ እውነት አይደለም። አንቲባዮቲክሶች የሚሰሩት በባክቴሪያ በሚመጡ ኢንፌክሽኖች ላይ ብቻ ነው። እንደ ጉንፋን ወይም ኢንፍሉዌንዛ ያሉ በቫይረስ የሚመጡ በሽታዎችን አያክሙም። አንቲባዮቲክስ ሳያስፈልግ መውሰድ ባክቴሪያዎች መድኃኒቱን እንዲላመዱት ወይም እንዲቋቋሙት ስለሚያደርግ ይህ የወደፊት የሚመጣውን ኢንፌክሽን ለማከም በጣም አስቸጋሪ ያደርገዋል። ስለዚህም አንቲባዮቲክስ ከመውሰዱ በፊት የጤና ሐኪም ወይም ፋርማሲስት ያማክሩ። እዚህ ጋር የተለመደው አንቲባዮቲክስ አሞክሳሲሊን፣ አምፒሲሊን፣ ሌሎችም አንቲባዮቲክሶች አሉ። እነሱም ብዙ ሰው ከፋርማሲ የመግዛት ልምድ ያለው ዝም ብሎ የተለያዩ በሽታዎችን በያዙት ቁጥር እየወሰዱ ለማከም ይሞክራል። ይሄ የተሳሳተ አመለካከት ነው። ሁለተኛ፣ ተፈጥሯዊ መድኃኒቶች ሁልጊዜ ጥሩ ናቸው ወይም ጉዳት የሌላቸው ናቸው። ብዙ ሰዎች አንድ ነገር ከተፈጥሮ ከተገኘ ጉዳት ሊያደርስ አይችልም ብለው ያስባሉ። ነገር ግን አንድ ነገር ተፈጥሯዊ ነው ማለት ሁልጊዜ ደህና ነው ወይም ጉዳት የሌለው ነው ማለት አይደለም። አንዳንድ ባህላዊ እጽዋትና መድኃኒቶች ከታዘዙ ከዘመናዊ መድኃኒቶች ጋር ሲጋጩ የማይፈለግ ወይም ጎንዮሽ ጉዳቶች ሊያስከትሉ ወይም ያለአግባብ ጥቅም ላይ ሲውሉ እንደ ጉበትና ኩላሊት ያሉ ጠቃሚ የአካል ክፍሎቻችን ላይ ጉዳት ሊያደርሱ ይችላሉ። ስለዚህ ባህላዊ እጽዋቶች በምንጠቀምበት ሰዓት ራሱን የቻለ ጥንቃቄና ኃላፊነት መወሰድ ያስፈልገዋል። ሶስተኛ፣ ነገር ግን ብዙ የተለመደ ነው፣ ህመሙ ሲሻሻል መድኃኒት መውሰድ ማቆም። የበሽታ ምልክቶች ብቻ ስለጠፉ መድኃኒት መውሰድ አቁመው ያውቃሉ? ብዙ ሰዎች ይህን ያደርጋሉ። ነገር ግን የጤና መሻሻል መሰማቱ ሁልጊዜ በሽታው ሙሉ በሙሉ ጠፍቷል ማለት አይደለም። ሕክምናው በጣም ቀድሞ ማቆም፣ በተለይም አንቲባዮቲክስ፣ የሳምባ ነቀርሳ ወይም ቲቢ መድኃኒቶች ወይም የደም ግፊት መድኃኒቶች በበሽታው ተመልሶ እንዲመጣና አንዳንድም የበለጠ ጠንካራና አደገኛ ሊያደርገው ይችላል። ስለዚህ የጤና ባለሙያ ካላማከሩ በስተቀር ሁልጊዜ የታዘዙለትን መድኃኒት የሕክምና ሙሉ በሙሉ ማጠናቀቁን ያረጋግጡ። አራተኛ፣ የስኳር በሽታ የሚከሰተው ብዙ ስኳር በመመገብ ብቻ ነው። ይህ ስለ ስኳር በሽታ ካሉ በጣም የተለመዱ የተሳሳቱ ግንዛቤዎች አንዱ ነው። ከመጠቀም በላይ ስኳር መመገብ ለጤና ችግር መንስኤ ሊሆን ቢችልም የስኳር በሽታ ግን በብዙ ሁኔታዎች ላይ የተመሰረተ ነው። ከነዚህ መካከል የቤተሰብ ታሪክ ወይም ዘር፣ ሁለተኛው የሰውነት ክብደት፣ ሶስተኛ አካል ብቃት እንቅስቃሴ፣ እድሜ እና አጠቃላይ የአኗኗር ዘይቤ ይገኙበታል። በስኳር በሽታ የሚኖሩ ሰዎች በበሽታው የተጋለጡት በእነዚህ በርካታ ምክንያቶች ጥምረት እንጂ በቀላሉ ብዙ ስኳር ስለበሉ ወይም ስለተመገቡ ብቻ አይደለም። እውነተኛ መንስኤዎች መረዳታችን በሽታውን በመከላከልና ጤናማ አኗኗር ላይ ትኩረት እንድናደርግ ይጠቅመናል። አምስተኛ፣ ጤናማ የሚመስሉ ሰዎች የደም ግፊት ሊኖርባቸው አይችልም። ብዙ ሰዎች አንድ ሰው ውጫዊ ገጽታውን ወይም ጤናማ መስሎ ከታየ ጤነኛ መሆን አለበት ብለው ያምናሉ። እንደ እውነታው ከሆነ ግን ሁልጊዜ እንደዚያ ሊሆን አይችልም። ከፍተኛ ደም ግፊት ብዙ ጊዜ ጸጥተኛ ወይም ዝምተኛ ገዳይ ተብሎ ይጠራል። ምክንያቱም ብዙ ሰዎች ምንም አይነት የማስጠንቀቂያ ምልክት ወይም ህመም ሳይሰማቸው ሊኖርባቸው ይችላል። አንዳንድ ሰው የደም ግፊት የአደገኛ ሁኔታ ላይ ሆኖ ሳለ በውጫዊ ገጽታዬ ግን ፍጹም ጤናማ ሆኖ ሊታይ ይችላል ይላሉ። ለዚህ ነው ዘወትር የጤና ምርመራ ማድረግ አስፈላጊ ነው ተብሎ የሚታሰበው። የጤና መረጃ ህይወትን ያድናል። የተሳሳተ መረጃ ግን ህይወትን አደጋ ላይ ይጥላል። ለሚቀጥለው ጊዜ ስለ ጤና የሚነገር ማረጋገጫ ሲሰሙ ቆም ብለው ይጠይቁ። ይህ እውነታ ነው ወይስ አፈ ታሪክ ነው? የተሳሳተ አመለካከት ነው ብለው ይጠይቁ። ከነዚህ እስካሁን ከገለጽናችሁ ከ5 ውስጥ የትኞቹ አጋጥሞቻችኋል ወይም የትኛውን እናንተ የምታስቧቸው ናችሁ? ስላዳመጣችሁኝ አመሰግናለሁ። ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ አስቀምጡልኝ።